ሰይጣን መጀመሪያ መምታት የሚፈልገው በረከታችሁን፣ ጤንነታችሁን ወይም ደግሞ አገልግሎታችሁን ሳይሆን መጀመሪያ መምታት የሚፈልገው የመሰዊያ ስፍራችሁን ነው፣ የጸሎት ህይወታችሁን ነው። ይህንን ካደረጋችሁ በኋላ አምናለሁ የጸሎት ህይወታችሁ በኃይል እንደሚጨምር፣ በኃይል እንደሚታደስ። ጸጋና ሰላም ይብዛላችሁ የተወደዳችሁ የኢትዮ ሪቫይቫል የዩቲዩብ ቻናል ቤተሰቦች፣ የጌታ ጸጋና ሰላም ይብዛላችሁ። ዛሬ ደግሞ በአዲስ ትምህርት እጅግ በጣም በሚጠቅም በሚያንስ ትምህርት ተገናኝተናል። በዚህ ትምህርት እንደምትባረኩበት አምናለሁ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረግና ቪዲዮን ላይክ ማድረግ አትርሱ። ጌታ ኢየሱስ ይባርካችሁ። ብዙ ሰዎችን ሳይ ብዙ ሰዎች ጋር ስንመጣ ከጅምሩ ለጸሎት ያለን ዲፊኒሽን ለጸሎት ያለን ትርጉም አንዳንዶቻችን ጋር እጅግ በጣም የተሳሳተ ነው። ጸሎት ማለት አንድ ሃይማኖት ውስጥ የሚደረግ ሴሪሞኒ ወይም አንድ ሃይማኖት የሚያስብሉ ነገሮች ሳይሆን ትክክለኛ የሆነ ጸሎት ማለት ከእግዚአብሔር ጋር ህብረት ማድረግ፣ ህይወትን ደግሞ መካፈል ማለት ነው። ትክክለኛ የሆነ የጸሎት ዲፊኒሽን ከእግዚአብሔር ጋር ህብረት ማድረግ፣ ከእርሱም ደግሞ ህይወትን መካፈል ነው። በክርስትና ውስጥ ያለማቋረጥ በህይወታችን ላይ መሆን ካለባቸው ትልቅና ወሳኝ ነገሮች ውስጥ አንዱ የጸሎት ህይወት ነው። ምክንያቱም በህይወታችን ላይ ጸሎት እስካለ ድረስ ነው ክርስትናችን ማፍራት ማደግና ክርስቶስን ወደ መምሰል እየሄደ የሚመጣው። ምክንያቱም በጸሎት ውስጥ የክርስቶስን ህይወት ስለምንካፈል፣ በጸሎት ውስጥ የእግዚአብሔርን መገኘት የእግዚአብሔርን ህልውና መንፈሳችን መለማመድ ስለሚጀምር፣ መንፈሳችን የሚሰለጥንበት አንዱ መንገድ ጸሎት ስለሆነ በዚህ ምክንያት ደግሞ ሰይጣን ከብዙዎቻችን ላይ ሊመታን የሚፈልገው ነገር፣ ሊያጎለን የሚፈልገው ትልቁ ዋነኛ ታርጌቱ እኛን በሽተኛ ማድረግ ወይም ደግሞ ፋይናንሳችንን መያዝ፣ እኛን እንድንቸገር እንድናጣ ማድረግ ሳይሆን ከእግዚአብሔር ጋር ያለንን ፌሎሺፕ ነው መምታት የሚፈልገው። ሰይጣን ትልቁ ታርጌቱ ከእግዚአብሔር ጋር ያለንን ፌሎሺፕ መምታት ነው። ኃጢአት ካሰራን በኋላ የሚያደርገው ነገር በእግዚአብሔር ፊት ድፍረትን ነው የሚያሳጣን። ዓለማዊ ነገር ውስጥ እንድንውል ሲያደርገን፣ በመጨረሻው ሰዓት ላይ ግን መጸለይ እንዲያቅትን ነው የሚያደርገው። ጸሎት ማድረግ እንዲከብደን ነው የሚያደርገው። የሰይጣን ትልቁ ታርጌት ምንም አደረገ ምንም በበሽታም ያዛችሁ ምንም ጉዳት አደረገባችሁ ህይወታችሁ ላይ ትልቁ ታርጌቱ እናንተን ከእግዚአብሔር ጋር ካላችሁ ፌሎሺፕ መለያየት ነው። ይህንን ብዙ ክርስቲያን ላቀው ይገባል። ሰይጣን ትልቁ ታርጌቱ እኛን ከእግዚአብሔር ጋር ያለንን ፌሎሺፕ መምታት ነው። ምክንያቱም ሰይጣን የሚፈራው ስልጣን ያለው ሰው፣ ገንዘብ ያለውን ሰው አይደለም። ሰይጣን የሚፈራው የጸሎት ህይወት ያለውን ሰው። ሰይጣን የሚፈራው የጸሎት ህይወት ያለውን ሰው። ምክንያቱም እየጸለይን በሄድን ቁጥር ከክርስቶስ ህይወትን ነው የምንካፈለው። በእኛ ውስጥ የተቀመጠው የእግዚአብሔር ብርሃን የእግዚአብሔር ሐሳብ እየጠራ እየታየ ፍሬ እያፈራ ነው የሚሄደው። ስለዚህ በተቻለው መጠን ሁሉ ሰይጣን ትልቁ ታርጌቱ እኛን ድሃ ማድረግ፣ በሽተኛ ማድረግ ሳይሆን ካለን ከጸሎት ህይወት ማጉደል። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ጌታችን ኢየሱስ ክርስቶስ የሚፈልገው ትልቁ ነገር ሳናቋርጥ እንድንጸልይ። በደንብ አድርጋችሁ ስሙ። ሳናቋርጥ እየጸለይን ነው ማለት ምን እየተፈጠረ ነው እኛ ህይወት ላይ? አንድ ሰው ሳያቋርጥ እየጸለየ ነው ማለት የሚሆነው ትልቁ ነገር ይሄ ነው። ጸሎት የዛ ሰው የህይወቱ ክፍል እየሆነ ይሄዳል። ጸሎት የዛን ሰው ህይወት መቆጣጠር ይጀምራል። በተደጋጋሚ የምናደርገው ነገር የኛ የህይወት ክፍል እየሆነ ነው የሚሄደው። ሪፒቴሽን ያለው የትኛውም ነገር ወሳኝ ነገር ነው የሚሆነው። እኛ ህይወት ላይ በድግግሞሽ የምናደርገው ነገር የኛ ህይወት ፒላር የኛ ህይወት መሰረት እየሆነ ነው የሚሄደው። በደንብ ተመልከቱ። ለምሳሌ የሰው ልጅ እዚህ ምድር ላይ ኤግዚስት እንዲያደርግ መብላት አለበት፣ መጠጣት አለበት። ይሄ ተደጋጋሚ የሆነ ህይወት ስርዓት ነው። ሳያቋርጥ መተንፈስ አለበት፣ ሳያቋርጥ ልቡ መምታት አለበት። እነዚህ ነገሮች በድግግሞሽ የምናደርጋቸው ቀላል የሚመስሉ ነገሮች ቢሆኑም የሰው ልጅ ግን በምድር ላይ ኤግዚስት የሚያደርግበትን አቅም የሚወስኑ ናቸው። አያችሁ? የሰው ልጅ መኖር ከፈለገ ሳያቋርጥ መተንፈስ አለበት፣ ልቡ ሳያቋርጥ መምታት አለበት፣ ሳያቋርጥ ምግብ መብላትና ውሃ መጠጣት አለበት።
ለምን ካላችሁ የህይወቱ መሰረት ነው፣ የህይወቱ ክፍል ነው። ጸሎትን በድግግሞሽ ሳናቋረጥ የምናደርገው ከሆነ እኛ ህይወት ላይ መሰረታችን፣ የህይወታችን መሰረት እየሆነ ነው የሚሄደው። ጸሎትን በተደጋጋሚ ስናደርግ ልክ እንደዚህ ነው የሚሆነው። የኛ ህይወት አካል እየሆነ ይሄዳል። አለመጸለይ ይከብደናል። መንፈሳችን የሚፈልገው ያን ነው። ስጋችን ሳያቋርጥ መተንፈስ እንደሚፈልገው ሁሉ፣ ስጋችን ሳያቋርጥ መብላት መጠጣት እንደሚፈልግ ሁሉ መንፈሳችን ከእግዚአብሔር ጋር ህብረት ማድረግን ይፈልጋል፣ መጸለይን ይፈልጋል። መንፈሳችን አንዱ እንዲቆይ የሚያደርገው የእግዚአብሔር ቃልና ጸሎት ስለሆነ፣ ጸሎት ደግሞ አንዱ ስለሆነ መንፈስ ዓለም ላይ ኤግዚስት ማድረጋችን የሚታወቀው ጸሎት ነው። መንፈስ ዓለም ላይ ህይወት እንዳለን በእግዚአብሔር ፊት ሙቭ እያደረግን እንደሆነ ማወቅ ከፈለጋችሁ የጸሎት ህይወታችሁን ቼክ ማድረግ ያለባችሁ። የጸሎት ህይወት ያለው ሰው መንፈስ ዓለም ላይ ኤግዚስት እያደረገ ነው። የጸሎት ህይወት ያለው ሰው መንፈስ ዓለም ላይ የሆነ ተጽዕኖ እየፈጠረ ነው። ሃሌሉያ! ህይወታችን ክፍል ነው የሚሆነው። ሳናቋርጥ መጸለይ ያለብን፣ ሳንታክት መጸለይ ያለብን ለምንድን ነው? መንፈሳችን በእግዚአብሔር ዓለም ኤግዚስት እንዲያደርግ፣ የኛ መንፈስ በእግዚአብሔር ፊት ሙቭ እንዲያደርግ፣ ህይወት ያለው እንዲሆን። መጽሐፍ ቅዱሳችን ለዘኑ ሳታቋርጡ ጸልዩ የሚለው ለምን? መንፈሳችን በእግዚአብሔር ዓለም ኤግዚስት ማድረጉ የሚታየው ባለን የጸሎት ህይወት ስለሆነ። የሚጸልዩ ሰዎች ከእግዚአብሔር ዓለም ኃይልን ያወጣሉ። የሚጸልዩ ሰዎች እግዚአብሔር ካለበት ስፍራ ለብዙ ነገር መፍትሄ የሚሆን ነገር ያወጣሉ። ክብር ለኢየሱስ ይሁን። ስለዚህ በጸሎት ከደከምን ወይም በጸሎት ህይወት እንዳንደክም ምን ማድረግ አለብን? በጸሎት ህይወት እንዳንደክም ምን ማድረግ አለብን? ይህንን ማድረግ እጅግ በጣም በቂ ነው። መንፈሳችንን መጠበቅ፣ መንፈሳችንን መጠበቅ፣ መንፈሳችንን ከሚያየው ከሚሰማው ነገር መጠበቅ፣ አእምሯችንን መጠበቅ። ያን ነገር በጸሎት ህይወት እንድንቆይ እንድንበረታ ነው የሚያደርገን። ብዙዎቻችን ጸሎት ከመግባታችን በፊት ጸሎት ከማድረጋችን በፊት ምንድን ነው የምናደርገው? ብዙ ሰዎች ጸሎት ውስጥ ሀሳባቸው ይረበሻል። ሲጸልዩ ሀሳባቸውን ሰብስበው መጸለይ ያቅታቸዋል። ሀሳባቸው ይበታተናል። እየጸለዩ ሀሳባቸው ሌላ ቦታ ይሄዳል። ለምንድን ነው? አንድ ትልቅ የሆነ ሚስጥር ልንገራችሁ። ጸሎት ከመግባታችሁ በፊት እንድትጸልዩ የሚያበረታታችሁን ነገር አድርጉ። የእግዚአብሔርን ቃል ማንበብ ከሆነ የእግዚአብሔርን ቃል ማንበብ፣ መጸለይ ከሆነ መጸለይ፣ መንፈሳዊ የኢንካውንተር ቪዲዮዎች፣ መንፈሳዊ ትምህርቶች ከሆኑ እነሱን መስማት። ያ ነገር ሞር ወደ ጸሎት ፑሽ ያደርጋችኋል። በዛ ሰዓት ላይ እናንተ ወደ መጸለይ ትሄዳላችሁ። ሰይጣን እንድትሰሙ መንፈሳችሁ እንዲያውቅ የሚፈልገው ነገር ቢኖር ከመንፈስ ዓለም ውጪ የሆነውን ነገር እንዲያሰላስል፣ ለመጸለይ ገብታችሁ ግን መንፈሳዊ ያልሆነ ነገር እንድታሰላስሉ ነው የሚያደርጋችሁ። የምታዩት ነገር፣ የምትሰሙት ነገር፣ ያ ነገር ነው ጸሎታችሁን የሚወስን። ለመንፈሳችሁ ምን ያህል ትጠነቀቃላችሁ? መንፈሳችሁን ምን ያህል ፕሮቴክት ታደርጉታላችሁ? መንፈሱን የሚጠብቅ ሰው በጸሎት ህይወት መቆየት አይቸገርም። መንፈሱን ፕሮቴክት የሚያደርግ ሰው፣ መንፈሱን ከሚታየው ከሚሰማው ነገር የሚጠብቅ ሰው መንፈስ ዓለም ላይ መበርታት፣ መጸለይ፣ የእግዚአብሔርን ቃል ማንበብ አይደክመው። ስለዚህ በጸሎት ደክም ያለው ምን ማድረግ አለብኝ? የጸሎት ህይወት የደካማ ነው፣ ምን ማድረግ አለብኝ? መንፈሳችሁን ጠብቁት። ከሚያየው ከሚሰማው ነገር ጠብቁት። ከሚያየው ከሚሰማው ነገር ጠብቁት። መንፈሳችሁን ከሚያየው ከሚሰማው ነገር ፕሮቴክት አድርጉት። ሜዲቴት የሚያደርገው ነገር ምንድን ነው? ስለ ጸሎት ያለን ዲፊኒሽን ምንድን ነው? ሰይጣን ገንዘብ ያለውን ሰው አይፈራም። ስልጣን ያለውን ሰው አይፈራም። ሀብት ያለውን ሰው አይፈራም። እውቀት ያለውን ሰው አይፈራም። ጸሎት ህይወት ያለውን ሰው ግን ይፈራል። የሚጸልይን ሰው ግን ይፈራዋል። ለምን ብትሉ እየጸለያችሁ ነው ማለት እግዚአብሔር በእናንተ ውስጥ ያስቀመጠውን አቅም እንዲገለጥ አቅም፣ ጉልበት፣ ስፍራ እየሰጣችሁት ነው ማለት ነው። እየጸለያችሁ ነው ማለት ኃይል ከሰማይ ከእግዚአብሔር ዘንድ እየተቀበላችሁ ነው ማለት ነው። ለዛ ነው መጽሐፍ ቅዱስ ሲናገር የጻድቃን ጸሎት በስራዋ እጅግ ኃይልን ታደርጋለች የሚል። በክርስቶስ ጻድቅ የሆኑ ሰዎች ጸሎታቸው ኃይል ይጎትታል፣ ኃይልን ይገልጣል። ሐዋርያት ኃይል ከመቀበላቸው በፊት በጸሎት ይተጉ ነበር። ለምን? ጸሎት ኃይል እንድንቀበል ስለሚያደርግ፣
ጸሎት ኃይል በህይወታችን እንዲገለጥ ስለሚያደርግ ያ ኃይል ደግሞ ጨለማን የሚያጠፋ ነው። ያ ኃይል ደግሞ ብርሃን ነው። ስለዚህ የሚጸልይን ሰው ነው ጠላት መምታት የሚፈልገው። ከወታደር በላይ ውጊያ ውስጥ ያለው ሰው ምን አይነት ሰው ነው ብትሉኝ፣ የጸሎት ህይወት ያለው ሰው። ስለዚህ በጸሎት የደከማችሁ ሰዎች ካላችሁ፣ በጸሎት መድከም ማትፈልጉ ከሆነ አሁን ጥሩ የፕሬይ ላይፍ ውስጥ ያላችሁ ሰዎች መንፈሳችሁን ጠብቁት። በጸሎት የደከማችሁ ሰዎች የምትሰሟቸው የምታያቸው ነገሮችን ምረጡ። ያ ነገር ወደ ጸሎት ህይወት ቀስ በቀስ እየገፋችሁ ይሄዳል። ወደ ጸሎት ህይወት እየገፋችሁ ይሄዳል። ራሳችሁ የጸሎት ህይወት ውስጥ ታገኙታላችሁ። መጸለይ ማለት በር ዘግቶ መንበርከክ ማለት ብቻ አይደለም። ያለማቋረጥ ከእግዚአብሔር ጋር ህብረት ማድረግ፣ ያለማቋረጥ ከእግዚአብሔር ጋር ህብረት ማድረግ። እነዚህ ሰዎች የሚጸልዩ ሰዎች ተጽዕኖ አለማምጣት አይችሉም። የሚጸልዩ ሰዎች የእግዚአብሔርን ኃይል አለመግለጥ አይችሉም። በህይወታቸው የእግዚአብሔር ክብር አለመገለጥ አይችልም። ምን የሚያደርጉ ሰዎች? የሚጸልዩ ሰዎች። ስለዚህ መንፈሳችሁን ጠብቁት። ከሚያየው ነገር ጠብቁት። ከሚሰማው ነገር ጠብቁት። የምትሰሙት ነገር ምረጡ። መንፈሳዊ ነገሮች፣ የምታያቸው ነገሮች፣ በዙሪያችሁ ያሉ ሰዎች የሚያወሯችሁ ነገር፣ ያንን ምረጡ። ከዛ በኋላ እመኑኝ የጸሎት ህይወታችሁ እየጨመረ እያደገ ይሄዳል። ለዛ ነው ጌታችን ኢየሱስ ሲናገር ከምታዩትና ከምትሰሙት ነገር ተጠበቁ። ከምታዩትና ከምትሰሙት ነገር ተጠበቁ። ያ ነገር እምነታችሁን ሊመታ ይችላል። የጸሎት ህይወታችሁን ሊመታ ይችላል። ክብር ለኢየሱስ ይሁን። ስለዚህ መንፈሳችሁን ጠብቁ። በጸሎት የደከማችሁ ሰዎች፣ መብርታት የምትፈልጉ ሰዎች የምታያቸው የምትሰሟቸው ነገሮች እግዚአብሔር እንድትራቡ እንድትጠሙ የሚያደርጓቸውን ነገሮች እዩ። እግዚአብሔር የሰራባቸውን ሰዎች የተገለጠባቸውን ሰዎች እዩ። ያንን ማሰላሰል ስትጀምሩ፣ ያንን ማየትና መናፈቅ መጓጓት ስትጀምሩ ራሳችሁን እየጸለያችሁ ነው የምታገኙት። በእግዚአብሔር ፊት ሆናችሁ ነው የምታገኙት። አእምሯችን ደጋግሞ የሚያስበውን ነገር እንዲያደርግ ነው የሚገፋፋው። ስለዚህ ለመጸለይ ምንድነው? የመጀመሪያው ጸልዩ። ሁለተኛው መንፈሳችሁን ጠብቁት። መጸለይ የምትችሉት በመንፈስ ቅዱስ እርዳታ ነው። ስለዚህ መንፈሳችሁን ጠብቁት። ክብር ለኢየሱስ ይሁን። በዚህ በአጭር ቪዲዮ ብዙ እንደተማራችሁበት እንደተባረካችሁበት አምናለሁ። በሌሎች በአዳዲስ ትምህርቶች ደግሞ ከዚህ በኋላ እንገናኛለን። ስለዚህ ይሄንን ቻናል ሰብስክራይብ ማድረግና ቪዲዮውን ላይክ ማድረግ አትርሱ። ጌታ ኢየሱስ ዘመናችሁን ይባርክ። ተባርካችኋል።